ሰላም ውድና የተከበራችሁ ተመልካቾቼ ጥሩ ሚዲያ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ወንድማችን አሽረፍ ችግር ላይ ነኝ ብሎ አሳውቆ እርዳታ ተሰብስቦለት ነበር። አሁን ደግሞ የኢስሐቅ ባባ ጉዳይ ተከትሎ መጥቷል። በዚህም ተደራጅታችሁ ነው ልመና ያወጣችሁት፣ ስሩ አያዋጣችሁም ምናምን የሚል ግሩፕ አለ። በዚህኛው ደግሞ ሰው ቢሰራም ምንም ያክል ቢጠነክርም ችግር ላይ ሊወድቅ ይችላልና እሰይ ማለት የለብንም። መረዳት አለባችሁ። የቻላችሁትን እርዱ፣ ካልቻላችሁ ዝም በሉ የሚል አይነት አስተሳሰብ አመለካከት ያለው ሁለተኛው ግሩፕ ነው። እስኪ ሁለቱም የሚሉትን ከዛም ከዚህም አንዳንድ ነገር እንስማና እንመለስ። አሁንም ማጨራሽ ፋሽን አደረጋችሁት ሙነሽዶች፣ በተለይ ማለት ነው። በየተራ ጤነኛ ሆናችሁ አግብታችሁ ልጆች ኑሯችሁ ያለ ኃላፊነት በሚሊዮን ብር ትበደሩና ቢዝነስ ጀምራችሁ ስትከስሩ ከዛ በኋላ ወደ ህዝቡ ትመጣላችሁ ገንዘብ እያላችሁ ማለት ነው። ኢትዮጵያ ያሉት ጓደኞቻችሁ ደግሞ ጋሻ ጃግሬዎቻችሁ ናችሁ። ሼር ምናምን ያደርጉላችኋል እንዲዋጣ። ለምን ነገ ደግሞ እነሱ ተረኛ ለማኞች ስለሆኑ ማለት ነው። ኤኒዌይስ ሌት ሚ ቴል ዩ ጋይስ፣ አውሮፓም ሆነ አሜሪካም ሆነ ተሰድዶ አረብ ሀገርም ተሰዶ ያለው ሰው በየመን በሊቢያ በኤርፖርት የወጣው ሊዝናና አይደለም። ቸግሮት ለመስራት ከቤተሰቡ ከልጆቹ ተለይቶ ከሀገሩ ርቆ የሚኖረው ለመስራት ገንዘብ ለማግኘት ነው። ወጣችሁ ሰርታችሁ ለምን አትለወጡም? እናንተ ወጣቶቹ እጅግር ይዛችሁ ገንዘብ ከለመናችሁ የታመመው በምን ይረዳ? እርስ በርሳችሁ ትረዳዳላችሁ። እርስ በርሳችሁ ቪዲዮ ሼር ምናምን ትደራረጋላችሁ፣ ከቨር ትደራረጋላችሁ። ለምን? ነገ ደግሞ ያኛው ተረኛ ስለሚሆን ማለት ነው። በዛ ላይ ደግሞ ዩቲዩበሮች ዩቲዩብ ቻናል ያላችሁ ከዚህ በፊት ስትከፈሉ የነበራችሁ አትሰሩም እንዴ? ውጡ፣ ፕራንክ ስሩ፣ ምንድነው ሶሻል ኤክስፐሪመንት ስሩ፣ መንገድ ላይ የሆነ ቪዲዮ ስሩ። እንዲህ በጣም ብዙ እኮ አይዲያ አለ። ለምን አትሰሩም? ያለ ኃላፊነት በሚሊዮን ገንዘብ ተበድራችሁ ከዛ በኋላ ስትከስሩ ወደ ህዝቡ ቢዝነስ ስትጀምሩ ከታች ከትንሹ ጀምሩ፣ ባላችሁ በአቅማችሁ ጀምሩ። ሲያድግ እንደዛ ነው ኃላፊነት የሚኖራችሁ። በሚሊዮን ተበድራችሁ ከዛ እንደገና መጣችሁ አታልቅሱብን። እንደተባለው ሀሳቡ ገዢ ነገር አለው። ነገር ግን ሙሉ በሙሉ ተቀባይነት አይኖረውም፣ እንደኔ ማለት ነው። ምንም ያክል ብትሰሩ፣ ምንም ያክል ብትጥሩ፣ ምንም ያክል ጥረት ብታደርጉ፣ ብትጣጣሩ አላህ ካልፈቀደ በችግር ፈተናችኋለሁ ካለ ትፈተናላችሁ ማለት ነው። እነዚህ ልጆች እኮ እኛ ሳንነግራቸው በፊት እኮ ለቤተሰቦቻቸው ያስባሉ አይደል እንዴ? ስራ መስራት እንዳለባቸው ይጨነቃሉ፣ መፍጠር እንዳለባቸው ይጨነቃሉ። አሳይተውናልም፣ ሰርተውም አሳይተውናል። እና አልሳካ ብሏቸው ነውና እኔ እንደውም ምንድነው የገባባቸው ነገር ምንድነው? እነዚህ ወጣት ልጆች ላይ የገባባቸው ነገር ምንድነው ስል እኛው ነን የራሳችንን ሀብቶች የራሳችንን ንብረቶች የምናጣው እኛው ነን የሚል አስተሳሰብ ነው ያለኝ። ምክንያቱም ስራዎቻቸውን ልንደግፍላቸው ልናበረታታቸው ይገባል። በተለይ ኢስሐቅ ባባ በጣም ጠንካራ ልጅ ነው። ሶሻል ሚዲያው ላይ ጥሩ ኮንቴንቶችን ይዞ አስተማሪ የሆኑ ቪዲዮ ድራማዎች ይዞ የሚቀርብ ልጅ ነበር። በተገቢው መልኩ አልደገፍነውም ወይ? እውቅና አልሰጠነውም ወይ ለዚህ ደረጃ የደረሰው ብዬ ራሴን እጠይቃለሁ። አሁን ሳስበውም ያ ነገር እየተገለጠ ነው። እኛ ኢስላማዊ ጥበብ ኢስላማዊ አርት በጣም በዲናችን ተደጋፊ የሚበረታታ ነገር ሆኖ ሳለ እኛ የሚሰሩ ልጆችን አቃቂር እያወጣን ወደፊት እንዳይመጡ እንዳያድጉ ያደረግናቸው በራሳችን ምክንያት ነው ባይኔ። ምክንያቱም እነዚህ ልጆች ጀምረው ሞክረው አሳይተውናል፣ አልተቀበልናቸውም ማለት ነው። እያየንላቸው እየተከታተልንላቸው አልነበረም ማለት ነው። እኔ በጣም የሚገርመኝ እነ ኢስሐቅ ባባ ይዘውት የመጡትን ኢስላማዊ ድራማ አስተማሪ ነገር እንኮንናለን፣ እናወግዛለን። እዚህ ጋር ደግሞ እነ ፍልፍሉ የሰሩትን ቀልድ እንከታተላለን። አያችሁ አይደል ልዩነቱ? እነሱ በኢስላም ጥበብ በሚገባን ቋንቋ ያናግሩናል፣ ነገር ግን እንተቻቸዋለን፣ ውርድ እናረጋቸዋለን። ይሄን እኮ ዲናችን አይፈቅድም ብለን እናወርድባቸዋለን። ስራቸውን ለመመልከት እንኳን ያን ያክል ፈቃደኛ አይደለንም። እዚህ ጋር ደግሞ መተን ሌሎች ሰዎች የሰሩትን ፊልም እናያለን፣ እንከታተላለን፣ ሀሳብ እንሰጣለን። ብዙዎቻችን ጋር ያለ ነገር ነው። በቃ ወዲያ ወዲህ ልትሉት አትችሉም። ተጨባጩ ነገር ይሄ ነው። የራሳችንን ቅመሞች የራሳችንን ጥሩ የአርት ባለሙያዎች እየደገፍን አይደለም። የሚወድቁበት ምክንያት ይሄ ነው። እስኪ ገምቱት። እነዚህ ልጆች ምናልባትም ዓለማዊ የቲቪ ቻናሎች አግኝተዋቸው ቢሆን እነሱ ጋር የሚሰሩ ቢሆን
ምን ያክል ባለሙያ ምን ያክል እውቀት ምን ያክል ስራ ይወጣቸው ነበር። ስፔሻሊ ኢስሐቅ ባባና ጓደኞቹ ማለት ነው ዩቲዩብ ላይ ብዙ ስራ ሰርተዋል። ቢደገፉ ኖሮ አርቱን ኢስላማዊ አርቱን ወደ ሌላ ስቴፕ የሚያሻግር ልጅ ነው ብዬ ነው የማስበው። ይሄ ምንም ሀቅ ነው በቃና የራሳችንን ልጆች በዛም ማለ በዚህ መንገድ እያጣናቸው ነው። ሁለተኛው ሐሳብ ደግሞ እኔንም ወደ መካከለኛ ነገር እንድመጣ ያደረገኝን ሐሳብ እንስማውና እንመለስ። ለመሆኑ በእስልምና ላይ ያጠፋ ሰው ይጥፋ የሚባል አማርኛ አለ እንዴ? የተሳሳተ ሰው አይታረም የሚባል ነገር አለ እንዴ? እነ ኢስሐቅ ከዚህ በፊት ላጠፉት ጥፋት ዛሬ ቸገረን ባሉ ሰዓት ላይ እየመዘዛችሁ ለማሸማቀቅ ለማግለል በቃ የበለጠ ችግሩን ውስብስብ አድርጎ ቤት ላይ እንዲቀመጡ ሞራላቸው እንዲሰበር ማድረግ ተገቢ ነው እንዴ? እሰይ ማለት ተገቢ ነው እንዴ? አረ አላህን እንፍራ። ወላሂ አልዓዚም ሰው በቸገረው ሰዓት ላይ እኮ ያለፈ ጥፋቱን እየተመዘዘ እንደዚህ አድርገህ ነበር እሰይ ምናምን ነገር እኮ አይባልም እኮ። ሐቂቃ ቢቻል ደገፍገፍ አድርገን 500 1000 ብር ምናምን አዋተን ሰተን ችግሩን ከቀረፈ በኋላ እንዲህ ብታደርግ የተሻለ ነው ማለት የተሻለ ነው። ይሰማል፣ ከዛ በኋላ ያዳምጠናል በደንብ ተረዳችሁ። ሰው ይሳሳታል፣ ይወድቃል፣ ያበላሻል። ይሄም የሚሆነው ደግሞ ሲሰራ ነው። የሰራ ሰው ነው የሚሳሳተው፣ የሚወድቀው፣ የሚያበላሸው። ነገር ግን ሲወድቅ፣ ሲያበላሽ፣ ሲቸገር እሰይ ልንል አይገባንም። በችግሩ ጊዜ መገኘት አለብን። ካልተገኘንም ደግሞ በማንም ሰው ችግር ሙድ መያዝ ወይም ምንድነው የሚባለው መዘባበት የለብንም። በቃ መርዳት አልችልም፣ መርዳት አልፈልግም፣ አላህ ያሳካላችሁ ብለን ማለፍ ነው ያለብንና እኛ እንደ ሙስሊም ኢትዮጵያውያን ሙስሊሞች ብዙ የምንሰራቸው ስህተቶች አሉ። በተለይ በአርቱ ዙሪያ በጣም እየደከምን ነው ያለነው። ጥበቡን ለማገልገል ዲጂታሉ ላይ ያለውን ዓለም ለማቀላጠፍ በጣም እንዲህ አይነት ባለሙያዎች ያስፈልጉናል። እንደው ስህተት ሰራችሁ በሚል መኮርኮም ብቻ ሳይሆን የሚሰሩትን ነገር አመላክቶ በዛ ላይ ውጤታማ እንዲሆኑ ማድረግ ይቻላል እና በዚህ ዙሪያ መተባበር መቻል አለብን። ዘመኑን ያዋጀ ዘመኑን የተከተለ ነገር መሆን አለበት ተግባራና። የተከበራችሁ ተመልካቾቼ ስላዳመጣችሁኝ ከልብ አመሰግናለሁኝ። ሰብስክራይብ እያደረጋችሁ ኮሜንትም ላይክም ማድረግ እንዳይረሳ። ተከታታይ ሆኑ። ከልብ ያመሰግናለሁ። ቻው።